እንደምን አላችሁ እግዚአብሔር ወገኖች እኔ ቃል አካፍላችኋለሁ ከመጀመራችን በፊት እንጸልይ ቅዱስ ማሪተር እግዚአብሔር በሰላም ለዚህ ሰዓት እንድንደርስ ስለረዳህን እናመሰግናለን ፕሮግራማችን ጀምረን እስክንጨርስ ከኛ ጋር አሁን እኔ ሳልሆን አንተ እንድትናገር ለምንሃለው አትለየን በልጅ በኢየሱስ ክርስቶስ አሜን የዛሬ ርዕሴ እግዚአብሔር ከዮሴፍ ጋር የሚል ነው ያዕቆብ 12 ልጆች ነበሩት ዮሴፍ ያዕቆብ እጅግ በጣም ከሚወዳት ከሚስቱ ራሔል የተወለደ የመጀመሪያ ልጅ ነበር በዘፍጥረት 37:3 ላይ ሄደን እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር እርሱ በሽምግልናው የወለደው ነበርና በብዙ ህብር ያጌጠችም ቀሚስ አደረገለት ይላል ምክንያቱም ዮሴፍ እግዚአብሔርን የሚፈራ ታማኝ ታዛዥ እና ወንድሞቹ ክፉ ነገርን ሲያደርጉ ለአባቱ የሚናገር ትሁት ልጅ ነበር ዮሴፍ በልጅነቱ ህልም አይቶ ነበር ወንድሞቹ ግን ህልሙ እንዳይፈጸም ሊገርሉት ፈለጉ በዘፍጥረት 37:14 እስከ 20 ሄደን እንዲህ ይላል እርሱም ሄደ ወንድሞቹንና በጎቹ ደና እንደሆኑ ይወራቸውንም አምጣልኝ አለው እንዲህም ከኬብሮን ቄላ ሰደደ ወደ ሴኬምም መጣ እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው ሰውየውም ምን ትፈልጋለህ ብሎ ጠየቀው እርሱም ወንድሞቼን እፈልጋለሁ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለ ሰውየውም ከዚህ ተነስተዋል ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለ ዮሴፍም ወንድሞቹን ተከታትሎ ሄደ በዶታይንም አገኛቸው እነርሱም በሩቅ ሳለ አዩት ወደ እነርሱም ገና ሳይቀርብ ይገርሉት ዘንድ በእርሱም ላይ ተማከሩ አንዱም ለአንዱ እንዲህ አለ ያ ባለ ህልም ይኸው መጣ አሁን ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው ክፉ አውሬም በላው እንላለን ከህልሞቹም የሚሆነውን እናያለን ሊገርሉት ፈለጉ ምክንያቱም ህልም አይቶ ነበር ህልሙም 11 ናዶ ለአንድ ናዶ ሲሰግዱ ሁለተኛው ህልም ደግሞ 11 ከዋክብት ፀሐይና ጨረቃ ለአንድ ከዋክብት ሲሰግዱ ነበር ያየው እነሱ ወደፊት ህልሙ ቢፈጸም የሱ ተገዦች ሊሆኑ ስለሚችሉ ነው እና ቅናት በዛ መሃል ነበር አንደኛ አባቱ ከቤት ውስጥ በጣም ይወደዋል ሁለተኛ ደግሞ ህልም አይቷል ነገር ግን ሮቤል በዘፍጥረት 37:21 እስከ 22 የተናገረው ሮቤልም ይህን ሰማ ከእጃቸውም አዳነው እንዲህም አለ ህይወቱን አናጥፋ ሮቤል ደም አታፍስሱ በዚህች ምድረ በዳ ባለች ጉድጓድ ጣሉት ነገር ግን እጃችሁን አትጣሉበት አላቸው እንዲህም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው ይላል እዚህ ጋር ሮቤል አባቱን ማሳዘን አልፈለገም ለዛ ወንድሙ ዮሴፍን ሊመልሰው ጉድጓድ ውስጥ እንዲጣል እንዳደረገ እንመለከታለን በዘፍጥረት 37:25 እስከ 28 ሄደን እንጀራም ሊበሉ ተቀመጡ አይናቸውንም አንስተው አዩ እነሆም የእስማኤላውያን ነገዶች ወደ ግብጽ ለመውረድ ከገለአድ መጡ ግመሎቻቸውም ሽቱና በለሳን ከርቤም ተጭነው ነበር ይሁዳም ወንድሞቹን እንዲህ አላቸው ወንድማችንን ገለን ደሙን ብንሸሽግ ጥቅማችን ምንድነው ኑ ለእስማኤላውያን እንሽጣው
እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችን ነውና። ወንድሞቹም የእርሱን ነገር ሰሙት። የምድያም ነጋዶችም አለፉ። እነርሱም ዮሴፍን አንስተው ከጉድጓድ አወጡት። ለእስማኤላውያን ዮሴፍን በ20 ብር ሸጡት ይላል። እንጀራ ሊበሉ ተቀምጠው ያለ አይናቸውን አንስተው ሲያዩ የእስማኤላውያን ነገዶች ሲያልፉ አዩ። ዮሴፍንም ከጉድጓድ አውጥተው በ20 ብር ሸጡት። ዮሴፍ በአባቱ ቤት በደስታና በፍቅር መኖር ቀርቶ ባሪያ ለመሆን ወደ ግብጽ ወረደ። ዘፍጥረት 39 ከ1 እስከ 6 ሄደን እንዲህ ይላል። ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብጽ ሰው ጶጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛ። እግዚአብሔር ከዮሴፍ ጋር ነበር፣ ስራውም የተከናወነለት ሰው ሆነ። በግብጻዊው ጌታውን ቤት ነበር። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ። እርሱንም ያገለግለው ነበር። በቤቱ ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብጻዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላው እንጀራ በቀር ምንም የሚያውቀው አልነበረም። የዮሴፍ ፊቱ መልከ መልካምና ውብ ነበረ ይላል። ዮሴፍ ወደ ግብጽ ከወረደ በኋላ ጶጢፋራ ከእስማኤላውያን ገዝቶ ከእስማኤላውያን ተቀበለ። ከዛ ዮሴፍ በሱ ቤት እየኖረ ሳለ ሁሉም ስራው እየተከናወነለት እንደሆነ ጶጢፋራ አየ። እናም በሁሉም ነገር ላይ ሾመው። ከሚበላው እንጀራ ይልቅ ምንም የሚያውቀው ነገር አልነበረም እና ዮሴፍ ፊቱ መልከ መልካምና ውብ ነበረ። ዮሴፍ በአባቱ ቤት እያለም እግዚአብሔር ከእርሱ ጋር ነበር። በጶጢፋራ ቤት እያለም እግዚአብሔር ከእርሱ ጋር ነበር። ዮሴፍ የሚሰራውን ሁሉ እግዚአብሔር ያከናውንለት ነበር። ዮሴፍ በንጉሱ ቤት በመኖሩ የተነሳ የንጉሱ ቤት ተባረከ። ንጉሱም በቤቱ ሁሉ ላይ አለቅነትን ሰጠው ወይም ሾመው። ውድ የእግዚአብሔር ወገኖች ከዮሴፍ ሕይወት የምንማራቸውን ጥቂት ነገሮች እናንሳ። እንደ ዮሴፍ እግዚአብሔርን የምንፈራ እንሁን። ዮሴፍ እግዚአብሔርን እንደታዘዘ እኛም እግዚአብሔርን ሰዎችንም እንታዘዝ። ዮሴፍ ለእግዚአብሔር ታማኝ እንዲሁም ለጶጢፋራ ታማኝ እንደነበረ እኛም ለእግዚአብሔር ለሰዎች ታማኝ እንድንሆን እግዚአብሔር ይርዳን። ሳጠቃልል እያንዳንዳችን እንደ ዮሴፍ አይነት ህይወት እንኑር። በእኛ መገኘት የተነሳ ለሌሎችም በረከት የሆነ ህይወት እንድንኖር እና ሁል ጊዜም የትም ብንሆን ለእግዚአብሔር በመታዘዝ መኖር እንድንችል እግዚአብሔር በጸጋ ይርዳን። እግዚአብሔር ይባርካችሁ።